وسبحان الله بكرة وأصيلا الله أكبر الله እንደሚታወቀው ኢድል አድሃ ወይም አረፋ በመባል የሚጠራው በዓል እንደ እስላም እምነት ታላቅ ቦታ ያለው ነው። አመታዊ ከሆኑ በዓሎቻችን አንዱ ታላቁ በዓላችን ነው ማለት ነው። በዚህ በዓል የመጀመሪያው የምንፈልግበት ከጌታችን የሆነ ምህረትን የምንፈልግበት ነው የመጀመሪያ ማለት ነው። ከዛም በመቀጠል ደግሞ ክብረ በዓሉን በታዘዝንበት መሰረቱ እያከበርን ፈጣሪያችን እንዳዘዘን የሚደረጉ አድራጎቶችና የሚደረጉ መተባበር መደጋገፍን በዚህን ቀን እናደርጋለን ማለት ነው። ለጌታችን የምናቀርበውን ቁርባን የምናቀርባለን። ከዛም ደግሞ እንደገና በተቻለ አቅም ደግሞ ጎረቤትም ሆነ ድካማዎችን ወላጅ አልባዎችን የምንጠይቅበትና የምንደጋገፍበት የምንፈቅድበት ቀን ነው ማለት ነው እና በጣም ያው በእኛ ዘንድ ትልቅ ቦታ ያለው ነው ክብረ በዓሉ። ክብረ በዓሉን ሲያከብር ያው ሰላሙን በጠበቀ መልኩና እንደገና ደግሞ አብረን ከምንኖራቸው ወንድሞቻችን ሌላ እምነት ተከታይ ከሆነ ወንድሞቻችን ጋርም በመደጋገፍ ነው፣ በመተጋገዝ በመፋቀር እንደገና ደግሞ እኛም ከምናደርገው ነገር ደግሞ ማንኛውም ግለሰብ ዛሬ የሚያቀርበውና የሚያርደው አለው። ከዛ ከሚያርደው ነገር ከሶስት አንደኛውን ማለት ሲሶውን ማለት ነው። ሲሶውን ለምስኪኖች ነው የሚሰጠው ማለት ነው ሁሉም። በተጨማሪ ደግሞ አሁን ዛሬ ባለንበት ሰዓት ቆዳው ዋጋ ያወጣም እንጂ በፊት ጊዜ ቆዳው ራሱ ለድሃዎች አንዳንድ መደገፊያ እንዲሆን ነው የሚደረገው፣ ወደ ቤት አይገባም ነበር ማለት ነው። ከስጋውም ደግሞ ከሶስት አንደኛው ሲሶው ለደካሞች ዛሬ የሚደሱበት ለሌላቸው ለሆኑ ድሃዎች ነው የምንሰጠው ማለት ነው። በዚህ ሁኔታ ነው የምናከብረው። ይህን በማስመልከት ያው ለመላው ለእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ እያልኩ እንደገና ደግሞ ለሀገራችን ለኢትዮጵያም ሁላችንም እንድናስብና ለሰላም እንድናስብ አሁን እዚህ ሜዲያ ላይ ወጠን የሰገር ነው አምና እዚህ አልሰገርንም ነበር ማለት ነው። የተሻለ ሰላም በማግኘታችን ነው እዚህ መጠን መስገድ የቻልነው እዚህ ስታዲየም ቦታ ማለት ነው እና ማስተላለፈው መልእክት ቢኖር ምንድነው ሁላችንም ለሰላም በጣም ፍላጎት ይኖረን፣ ሰላም ፈላጊዎች እንሁን። ሁላችንም የምንታዘዘው በዚህ ነው፣ ሃይማኖታችን የሚያዘውን በዚህ ነው። ሁላችንም ግን ሰላም ከሆነ ማንኛውም ሰው ተንቀሳቅሶ በአቅሙ የማደር ችሎታ ይኖረዋል ማለት ነው። ቀን ሰራተኛ የሚሰራው እንዲሁ ነጋዴው፣ ማንኛውም ሰው መምህሩም ተማሪውም ተንቀሳቅሶ የሚሰራውን ስራ መስራት የሚችለው በሰላም ነው። ስለዚህ ሁላችንም ባካችሁ እንደው ስለ ሰላም ሁላችንም አሳቢ እንሁን፣ ስለ ሰላም ሰባኪዎች እንሁን፣ ሰላምን ፈላጊ እንሁን ብዬ ነው የማስተላልፈው። ካለ ሰላም ምንም መኖር አይቻልም። ሰውየው እምነቱንም ማካሄድ አይችልም ሰላም ከሌለ። ስለዚህ እንደው ሁላችንም ለሰላም ፈላጊዎች እንሁን፣ ለሰላም ሰባኪዎች እንሁን እላለሁኝ። እንደገና ደግሞ የእምነት አባቶች ይሆንና የሃይማኖት አባቶች ይሆን በጸሎታችንና በዱዓችን በያለንበት ስለ ሰላም ዱዓ እናድርግ፣ አላህን እንለምን። ሰላሙ ጌታችን ሰላም እንዲሰጠን የሰው ልጅ እንደልቡ በቃ ሰርቶ የመብላት እንትኑ እንዲያገኝ ስለ ሰላም ሁላችንም ዱዓ እናድርግ እላለሁ በዚሁ አስመልክቼ